ሁሉም ሀብትና ንብረት የሁሉም የሆነበትን ጠንካራና ደካማው እጅ ለእጅ ተያይዘው የሚደጋገፉበትን ታላቅ የገበሬዎችና አምራቾች የህብረት ሥራ ማህበር ለመመስረት ዙምራ ኑሮ ከወህኒ ቤት የጨለማ ግድግዳዎች ጀርባ ሆኖም ቀጥሏል። እነሆ በስድስተኛው ቀን በወርሃ የካቲት 1978 ዓመተ ምህረት በኦጃውራምባ ቀበሌ ልዩ ስሟ ታይካ በተባለችው ምድር ፍቅርና ሰላምን ገንብተው ምድራዊ ገነትን በተግባር ፈጥረው መኖር የሚያስችላቸውን ያንን ታሪካዊ ማህበር በ20 አባላት በይፋ መሰረቱ። ታዲያ ይህ የትብብርና የመደጋገፍ ፍሬ የሆነው በአጭር ጊዜ ውስጥ ታላቅ ለውጥ ያመጣው ስኬት ግን መፈተኑ አልቀረም። ሰላምና ጤና በያላችሁበት ይድረስልን የተከበራችሁ ቤተሰቦቻችን። በዛሬው የትረካ ዝግጅታችን የዙምራንና የአውራምባን ማህበረሰብ ድንቅ የመመስረት ታሪክና የገጠሟቸውንም ውስብስብ ፈተናዎች ይዘንላችሁ ቀርበናል። እስከ ዝግጅታችን ማብቂያ አብራችሁን ትቆዩ ዘንድ ተጋብዛችኋል። ዙምራና የሐሳብ አጋሮቹ በአንድነት ተሰባስበው በሚመቻቸው መንገድ ለመኖር ከመንግስት ዕውቅና አግኝተው ማህበር ለማቋቋም በ1977 ዓመተ ምህረት ጥያቄያቸውን ለመንግስት አቅርበው በተለያዩ ምክንያቶች ጥያቄያቸው ሳይመለስ ቀርቶ ነበር። በ1978 ዓመተ ምህረት ይህንኑ ጥያቄ በድጋሚ ቢያቀርቡም የነዙምራ የጥያቄ መረጃዎቻቸውና ማመልከቻዎች ተቃጥለው እንዲጠፉ ተደርገው ነበር። ዙምራም በሐሰት ክስ ተከሶ ወደ እስር ቤት ከገባ በኋላ ስለ ጉዳዩ ጥያቄዎችን መጠየቅ ጀምሮ ሁሉም ፋይሎች የጠፉ መሆናቸው ተነገረው። ስለሆነም ዶክመንቱን ከጣሉት መፍትሄ የማይገኝለትም ስለመሰለው በትንሹም ቢሆን የነበረው ተስፋ ቀነሰ። ዙምራ ከታሰረ ከጥቂት ቀናት በኋላ አቶ ንጉሴ የተባለ በወቅቱ የወረዳው ማህበራት ሥራ አስኪያጅ የነበረ ሰው ታሰረና ከዙምራ ጋር ከእስር ቤት ውስጥ ተገናኙ። ዙምራም ሰላምታውን በማስቀደም እንዴት ነው ማህበሩን የተዋችሁት በማለት ጠየቀው። አቶ ንጉሴም ጫት ቃሚና ሽፍታ ናቸው፣ ሕገ ወጥም ናቸው በሚል ምክንያት እንደሆነ ይነግረዋል። ዙምራም ይህንን ያለው ማን ነው በማለት ጠየቀው። አቶ ንጉሴም የቀበሌ ሊቀመንበሮች ናቸው በማለት መልስ ሰጠው። ዙምራም እነሱ አዘዋችሁ ነው እንዴ ማህበር የምታቋቁሙት የሚል ጥያቄ አቅርቦ ንግግሩን ቀጠለ። ሊቀመንበሮችን ከጠየቃችኋቸውማ ማህበር እንዲቋቋም አይፈልጉም። ሕጋዊ አይደላችሁም ያላችሁትስ እኛ ወደ እናንተ መምጣታችን ነው ሕጋዊ ያልሆን ነው ወይስ የቆሙት ናቸው ሕጋዊ የሆኑት? ማህበሩን የምትመሩና የምትቀይጡት እናንተ ናችሁ። የምንመራውም በእናንተ ሕግ ነው። ወደ እናንተ የቀረብነው እኛ ሕገ ወጥ ከሆን ማን ነው ሕጋዊ የሚሆነው? በእናንተ ትምህርት ልንሄድ ነው የመጣ ነው አለው። የዚህን ጊዜ አቶ ንጉሴ ወዲያው ከዛው እስር ቤት እያለ ማህበሩ እንዲቋቋም ሌሎች ተወካዮችን ጠርቶ ማህበሩ እንዲመሰረት ትዕዛዝ አስተላለፈ። አቶ ንጉሴ ታስሮ ወደ እስር ቤት ባይመጣ ማህበሩን ከመመስረት አስቀርተውት ነበር። ወይም ደግሞ ዙምራ ከእስር ቤት እስከሚወጣ ድረስ ጊዜ ሊጠብቁ ነበር። ግን አልሆነም። ወዲያውኑ የቀበሌ ሊቀመንበሩ መጥቶ ለማህበሩ የሚሆን መሬት ከልሎ በመስጠት ማህበሩን እንዲቋቋም አደረገ። ዙምራ ከእስር ቤት እያለ የሚመለከተውን የመንግስት አካል በማነጋገሩ ተቀባይነት አግኝቶ ወደ አዲስ ጎዳና የሚያመራውን የመጀመሪያውን ሁሉም ሀብትና ንብረት የሁሉም የሆነውን
የገበሬዎች የአምራቾች የህብረት ሥራ ማህበር ዙምራን ጨምሮ በ20 አባላት የካቲት 6 ቀን 1978 ዓመተ ምህረት በውጀውራምባ ቀበሌ ታይካ ወይም ልዩ ስሟ ጡሬንጎጥ ላይ ተቋቋመ። በመጀመሪያ ማህበሩን ለማቋቋም የተነሳሱት 66 ገደማ የሚሆኑ አባወራዎች ነበሩ። ነገር ግን የዙምራ እስር ቤት መግባት ያስደነገጣቸው በርካታ አባወራዎች ወደ ኋላ አፈግፍገው ነበር። ወደ ማህበሩ የገቡት አባላትም ሆኑ ሌሎች በቤተሰብነት የገቡት የማህበረሰቡ አባላት የነበራቸውን ገንዘብ በሙሉ ወደ ማህበሩ አስገብተዋል። ሆኖም ለማህበሩ ማቋቋሚያ የተሻለ ሀብትና ገንዘብ የተገኘው ግን ከዙምራና ከተወሰኑ የማህበሩ አባላት ብቻ ነበር። አብዛኞቹ የማህበሩ አባላት ወጣቶች ሲሆኑ ወደ ማህበሩ የገቡትም ከቤተሰቦቻቸው ተለይተው ነበር። ትዳራቸውንም ትተው ይህንን የነዙምራን ማህበር የተቀላቀሉም አልጠፉም። እነዚህን ወጣቶች ቤተሰቦቻቸው ከኛ ፈቃድ ውጪ ስለሄዳችሁ ከማንኛውም ማህበራዊ ህይወት እናገላችኋለን እያሏቸውና እየተደበደቡም ጭምር ነበር ማህበሩን የተቀላቀሉት። ይህም ማህበረሰብ ዙምራ ከመነሻው እንዳለመው መጥፎ አካሄዶች ያሏቸውን ወደ ኋላ ላይ መለሱባቸው አስወግደውና መልካም አካሄዶች ያሏቸውን ወደፊት እያራመዱ በመተሳሰብ በመረዳዳት በፍቅርና በመተማመን በጋራ ሆነው የሚሰሩበት ሲሆን የሚያገኙትንም በእህትማማችነትና በወንድማማችነት አንተ ትብስ አንቺ ትብሽ እየተባባሉ ኑሯቸውን አንድ ብለው ጀመሩ። ሁሉም በየችሎታው እየሰራ በአንድ ዓመት ቆይታ ውስጥ ከፍተኛ ምርት ማምረት ቻሉ። 1979 ዓመተ ምህረት በወቅቱ የነበረው የአገዛዙ ስርዓት ባወጀው የሰፈራ ሕግና አዋጅ መሰረት አውራምባ ማህበረሰብ ተመስርቶ ከነበረበት ታይካ ወይም ጡሬንጎጥ ተነስተው ጅብ ጉድጓድ የተባለ ሌላ ጎጥ ላይ እንዲሰፍሩ ተደረገ። ሴቶችን ጨምሮ ሁሉም አባላት በመተባበር በአንድ ቀን ብቻ በርካታ ቤቶችን ሰርተው ዋሉ። በዚህ አኳኋን ፍቅራቸውንና የሰላም ኑሯቸውን በመቀጠል ስራቸውን እየተመካከሩ ጠንክረው እየሰሩና የሚያገኙትንም በጋራ እየተቃመሱ ኑሯቸውን ቀጠሉ። ይህ ማህበር ከፍተኛ የምርት እድገት ማስገኘት በመቻሉና የማህበሩ አባላት በፍቅር በመተዛዘንና በመረዳዳት ሰላም ፈጥረው መኖር በመቻላቸው የተማረኩ በርካታ የአካባቢው ነዋሪዎች በሁለተኛው ዓመት ማለትም በ1979 ዓመተ ምህረት ወደ ማህበሩ በመቀላቀል አጋርነታቸውን አረጋገጡ። የማህበሩ አባላትና በማህበሩ ውስጥ ያሉ ቤተሰቦችም ሁሉንም ሀብትና ንብረት የሁሉም በማድረግ በችሎታቸው ሁሉም እንዳቅማቸው የሥራ መደብ እየተሰጣቸው ሲሰሩ እየዋሉ ሁሉም በአንድ ላይ እየተመገቡ ቆይተዋል። መላ የማህበሩ አባላት የሥራ አክባሪነታቸው፣ መደጋገፋቸውና መከባበራቸው ከሚገለጹባቸው መንገዶች አንዱና ዋነኛው ደግሞ ከባድ ሥራ ሲገጥማቸው ሁሉም አባላት ራሳቸውን አስቀድመው እኔ ነኝ የምሰራው እየተባባሉ መኖራቸው ነው። ከአዲስ አበባና ከጎንደር የነዙምራን የወል ማህበር ለመጎብኘት የመጡ እንግዶች እስካሁን ድረስ 5 እና 10 ዓመታትን የቆየ ማህበር እንኳ እንዲህ አይነት ለውጥ አላመጣም፣ እናንተ ግን በ2 ዓመታት ብቻ ከፍተኛ እድገት አስመዝግባችኋል፣ ለሀገሪቱ ሽማግሌ የምትሆኑት እናንተ ናችሁ፣ ይህችም ሀገር ስሟ የሚጠራው በእናንተ ነው በማለት አስተያየታቸውን ለግሰዋቸው ነበር። በወቅቱ የነበሩት የወረዳው አመራሮች ደግሞ ይህንን እድገታቸውን ሲመለከቱ በዚህ አይነት ከቀጠላችሁ እናንተ እኛን ልትመሩን ነው ወይስ እኛ እናንተን ልንመራችሁ? በአሁኑ ሰዓት እናንተ የምትመሩት በሀገሪቱ ሕግ አይደለም አሏቸው። እነ ዙምራም መጀመሪያውንም እኛ የምንሄድበትን ማህበር
ግልጽ አድርገንላችሁ የወል ማህበር ብላችሁ ፈቅዳችሁልናል አሏቸው። በወቅቱ የነበሩት የወረዳው አመራሮችም የነዙምራን ሐሳብ ሊያዳምጡ አልቻሉም። ይህ የማህበሩ ከፍተኛ የሆነ እድገት ያስቀናቸው አመራሮች የወል የሚባል ማህበር ተፈላጊነት ስለሌለው ማህበሩን በወል ሳይሆን እንደ ማንኛውም የህብረት ሥራ ማህበር በጋራ ተሰርቶ ምርቱ ለእያንዳንዱ ሰው እንደ አቅሙ በነጥብ እየተሰጠ ነው መከፋፈል ያለበት አሉ። ከአሁኑ ጊዜ ጀምሮ በጋራ የምትጠቀሙትን ሀብት ሁሉ መከፋፈል አለባችሁም ተባሉ። እነዙምራም በአሁኑ ጊዜ እኮ ምድጃችንና ማንኛውም ዕቃችን ሁሉ በአንድ ስለሆነ ለመከፋፈል በጣም ያስቸግረናልና እስኪ ባይሆን ትንሽ ጊዜ ስጡን በማለት ጠየቋቸው። ከአመራሮቹ መካከል ጉዳዩን እንዲያስፈጽሙ በቦታው ከተገኙ አካላት መካከል የግብርና ባለሙያው አስደንጋጭ ትዕዛዝ አስተላለፈ። እኔ ግዳለኝ እንዴ በድንጋይ ጋግራችሁ ብትበሉ ብትፈልጉ መተማ በረሃ ተጓዙ። ከአሁኑ ሰዓት ጀምሮ ይህን የወል ማህበር አፍርሱ። እኔ ይህንን አስተግብር ተብዬ ላስተገብር መጥቻለሁ አለ። በዚህና በተመሳሳይ ምክንያቶች የወል ማህበሩን እንዲፈርስ አደረጉት። በነዙምራ ማህበር ስር የነበሩ ለሥራ ብቁ ያልሆኑ ደካሞችንም ከመሄጃችሁ ሂዱ ብለው ወጥተው እንዲሄዱ አደረጉ። በዚህን ጊዜም ዙምራ ከልክ በላይ አዘነ። መጀመሪያም ቢሆን ሁሉም ሀብት የሁሉም የሆነውን ማህበር ዙምራ እንዲያቋቁም ያደረገው ደካሞችና ጠንካሮች ተደጋግፈው እንዲኖሩ ለማድረግ አመቺ በመሆኑ ነበር። የወል ማህበሩ እንዲበተን ቢደረግም እነዙምራ ያቋቋሙት ማህበር ግን ለውጡና እድገቱ ተፋፋመ እንጂ ወደ ኋላ አልቀረም ነበር። ስለሆነም ብንበትናቸው ማደጋቸው አልቀረም፣ ዙምራም በሕይወት ካለ ማደጋቸው አይቀርም በማለትና ማህበሩም እስከ መጨረሻው እንዲፈርስላቸው ሲሉ ዙምራን ምንም በማያውቀው ጉዳይ ሕይወቱ እንዲጠፋ ለማድረግ ሞከሩ። በደርግ ጊዜ ከነበረው ኢሰፓ ጋርም ተነጋግረው ይህን ሰው ካላጠፋ ነው ባህላችንን እያጠፋው ነው የሚል ሲያነሱ ኢሰፓ በ1980 ዓመተ ምህረት በዙምራ ኑሩ ላይ ቀይ ሽብር አወጀ። ይህንን ችግር የተገነዘቡ የማህበሩ አባላትም ዙምራን ከዚህ ቦታ ተሰወርና ሕይወትህን አቆይልን አሉት። ዙምራም ከልጅነት እስካሁን ስደክምበት የነበረውን ዓላማዬን ትቼ የትም አልሄድም። መጀመሪያውንም ቢሆን ይህንን አዲስ ጎዳና ስጀምር አምሮብኝና ተመችቶኝ እኖራለሁ ብዬ ሳይሆን ብዙ ችግር፣ እንግልትና ሞትም ጭምር ሊኖር እንደሚችል አውቄው ነው የገባሁበት። የመንግስትም አካል ይሆን ማንኛውም እኔን ገድሎ ይደሰት ከሆነ ይደሰት። እኔ እንደሆንኩ ደም እንጂ ወተት አይወጣኝም። እኔ ከእንግዲህ በኋላ ይህንን ዓላማዬን ለቅቄ ምን ደስታ ላገኝ ነው? ተዋቸው፣ የሚያደርጉትን ያድርጉ አላቸው። አባላቱም በበኩላቸው ዓላማችን ግብ እንዲመታልን ከተፈለገ ያንተን በሕይወት መኖር በጣም እንፈልገዋለን። አንተ በሕይወት ብትቆይልን ዓላማችንን እንደገና ቀጣይነት እንዲኖረው እናደርጋለን። ማን ያውቃል ቀን ያልፍ ይሆናል። ስለሆነም ይህንን ቦታ እንደምንም ብለህ ልቀቅና ሕይወትህን አትርፍልን። ቀን ሲያልፍ የጀመርክልን ሐሳብ ለሰው ልጆች እንዲዳረስ በጀመርክልን መስመር እንዲመራ ታደርጋለህ በማለት አካባቢውን ለቆ እንዲሰወር ለመኑት። ዙምራም በሰበሰበው ማህበረሰብ ላይ ሊደርስ የሚችለውን መከራና ግፍ አስቦ እስኪ እንዳላችሁት ይሁን በማለት የተጀመረውን ጎዳና ሕይወቱ ካለ በሌላ መንገድ መቀጠል ይቻላል በሚል ወደ ሌላ ቦታ ሄዶ ሕይወቱን ለማቆየትም አሰበ። የነዙምራ ማህበር በሁለት ዓመታት ውስጥ ያስመዘገበው ፍቅር፣ ሰላምና የምርት እድገት ለብዙዎች መነቃቂያ
ለጥቂቶች ደግሞ የቅናት መንስኤ ሆነ። እናንተ እኛን ልትመሩን ነው ወይስ እኛ እናንተን የሚል ቅናት የታጀበበት ጥያቄ የማህበሩን ህልውና አናጋው። ዙምራም ደም እንጂ ወተት አይወጣኝም በማለት በጽናት ቢቆምም ከጎኑ የቆሙ አጋሮቹ ሕይወቱን እንዲያድን ለመኑት። ዙምራም የጀመረውን ጎዳና ለማስቀጠልና ዓላማቸው ቀጣይነት እንዲኖረው በማሰብ ወደ ስደት ጉዞ ለመሄድ ወሰነ። ለመሆኑ ሕይወትን ለማቆየት የተያዘው ይህ አስቸጋሪ የስደት ጉዞ የት አደረሳቸው? ለሰው ልጆች ሁሉ እንዲዳረስ የወጠኑትስ ያ ታላቅ ህልም ይሳካ ይሆን? የነ ዙምራን ታሪካዊ የስደት ጉዞ ከየት ተነስተው ወዴት አቀኑ? በጉዟቸውስ ምን ገጠማቸው? የሚሉትን ጥያቄዎች በቀጣይ ዝግጅታችን በሰፊው እንዳስሳቸዋለን። መልካሙን ሁሉ ተመኘን። ቸር ሰንብቱ።